ከየት መጣ? ምንድነው ሶርሱ? ከየት የመጣ ገንዘብ ነው ተብለን የሀብቱ ምንጭ ምንድነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የዩቲዩብ ሰዎች እንደምን አላችሁ? ስራ ጤና ሁሉ ሰላም ነው አለን። አልሐምዱሊላህ ደህና ነን። እንግዲህ ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁኝ። ሰሞኑን እንግዲህ መነጋገሪያ የሆነ ቪዲዮ ነበረ በየቲክቶክ ላይ በዩቲዩብ ላይ እንግዲህ እየተመላለሰ ይገኛል። ፍራኦል ኢቲቻ ገንዘብ ለእርዳታ እንደሚሰጥ ያው ሁላችንም የምናውቀው ነው። ለእርዳታ ከሚሰጠው ገንዘብ ላይ እንግዲህ እኔ የሰጠሁት ገንዘብና እየደረሰ ያለው ገንዘብ ልክ አይደለም እያለ ነው። እናም ብዙ ሰነዶች ደግሞ ለሰጠዋቸው ሰዎች ከነ ማስረጃ እያለው ብሎ እየተናገረ ይገኛል። እና ማስተር አብነትም ምላሽ ሰጥተውበታል። ሌሎችም ብዙ ሰዎች ስማቸው የተጠቀሱ ሰዎች አለ ማለት ነው በዚህ በእርዳታው ጉዳይ። ይህ እርዳታ እንግዲህ እንደምታውቁት ምስኪኖችን ነው የሚረዱበት፣ አቅመ ደካሞችን የሚረዱበት ነው ማለት ነው። ፍራኦል ኢቲቻ ደግሞ በመርዳት በጣም የሚታወቅ ነው። ከነዛም ውስጥ እንግዲህ አንደኛው ማስተር አብነት ተጠቅሶበታል። ማስተር አብነትም እንግዲህ የራሱን ምላሽ ሀሳብ አጋርቷል ማለትም የራሱን አስተያየት ሰጥቷል። ሌሎችም የተናገሩት ነገር አለ። እሱም እስኪ ምንድነው ያለው ከሱ አንደበት እንስማውና ፍራኦልም የተናገረው ነገር አለ። ፍራኦል ያለውንም ደግሞ እንስማና ከዛ ደግሞ ወደ ማስተር አብነት የምናልፍ ነው የሚሆነው። ማስተር አብነትም ያለው ነገር አለ። ስለሱ እንኳን መጥፎ ነገር የተናገረ አይመስለኝም። እሱ ብዙ ነገሮችን በአግባቡ የሚያደርስ ሰው ነው እና ብዙ እሱን ይወደዋል ብዙ ሰውም ሲጀመር። እናም እስኪ ምን እንደሚለው ደግሞ ገብተን የምናይ ነው የሚሆነው። የተሰጠው ገንዘብ ሙሉ በሙሉ የሚደርስም አይመስለኝም። ሀብታም ሁን ይህን ያህል የሚያወጣ መኪና አለን ይላሉ፣ ትናንትና ምንም የሌላቸው ማለት ነው። እናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም የራሳችሁን አስተሳሰብ በኮሜንት እያጋራችሁ ቪዲዮውን እስከ መጨረሻው ድረስ እንድታዩት ጋብዛችኋለሁ። ለማንኛውም ቪዲዮውን ተጋበዙልኝ። ወደ መጀመሪያው ሀሳባችን ስንገባ መጀመሪያ ላይ የምናገኘው እንግዲህ ፍራኦል ኢቲቻ ነው። ፍራኦል ኢቲቻ እንግዲህ የራሱን ሀሳብ እየሰጠ ይገኛል። የእሱን አዳምጠን ደግሞ ወደ ማስተር አብነት የምናልፍ ነው የሚሆነው። መጀመሪያ ወደ ፍራኦል ኢቲቻ እንግባ። ለኢትዮጵያ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት። እኔ እንዴት በወንጀል ተጠይቄ ፍራኦል ይጠየቅ? ሌባ ነው ከማን ወስጄ? ስለዚህ እንደ አንድ ዜጋ ወገኔን ብረዳ። ምናልባት ዮኒ ያውቃቸዋል፣ ሌላችሁም አንተም ቴዲ ታውቃለህ። ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አደረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። ሁለት ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ አናን ሸጥኳቸውና እንዳለ ወደ እርዳታ ላይ ያደረኩት ማለት እንዳለ ገንዘቡ ሰው ያንን ያደረኩት እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራው። መኒ ላውንደሪ እዚህ ሀገር ከባድ ነው። እያንዳንዱ ትራንዛክሽን ባንክ ሲገባ $10,000 በላይ ባንክ ስታስገባ ከየት መጣ? ምንድነው ሶርሱ? ከየት የመጣ ገንዘብ ነው ተብለን የሀብቱ ምንጭ ምንድነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል። ወይም ደግሞ በደፈናው እግዚአብሔር። የኔ የሀብት ምንጭ እሱ ነው። ይሄ ገንዘብ ከአሜሪካ ሲወጣ አሜሪካ መንግስት አይጠይቅም። እያንዳንዱ ሲወጣ ካሸር ቼክ እየተሰራ ከባንክ ስቴትመንት ነው። ገንዘብ እዚህ ሀገር ስትልኩ ከባንክ ስቴትመንት ጋር ነው የምትልኩት። ስንት ብር አለ? ይሄ ገንዘብ ከየት መጥቶ ነው? ገንዘብ ዝም ብሎ አይላክም አሜሪካ ውስጥ። እያንዳንዱ ገንዘብ ውስጥ ከምን መጥቶ ነው አካውንት ውስጥ የገባው በደንብ ይታወቃል። ይሄ ግልጽ ነው። ስለዚህ የሀብት ምንጭ ምንድነው? የሀብት ምንጭ እግዚአብሔር ጌታ ኢየሱስ ክርስቶስ። ሰው የፈለገውን ነገር ሊል ይችላል፣ የመሰለው ሊል ይችላል። ማስረጃ እስካቀረበ ድረስ እስካላቀረበ ድረስ ምንም የለም። ግን በኤቪደንስ ፍራኦል ዘርፎ ነው የወጣው ኢትዮጵያ ሲጀመር የሚዘረፍ ገንዘብ የላትም። በኔ በነበርኩበት በቀድሞ ጠቅላይ ሚኒስትር ጊዜ ሳውዲ አረቢያ ሄዶ ሚኒስትሮችን ያስተዋውቁ ነበረ። የሳውዲ አረቢያው ንጉስና የኢትዮጵያው ጠቅላይ ሚኒስትር ሚኒስትሮቻቸውን እያስተዋወቁ ይሄ እርሻ ሚኒስትራችን ነው አለው የሳውዲው። እርሻ ሳይኖራችሁ እንዴት እርሻ ሚኒስትር ትሾማላችሁ ሲል ገንዘብ ሳይኖራችሁ ገንዘብ ሚኒስትር ሾማችኋል እኮ እናንተ ማለት። እንደ ወንጀለኛ ነው የምታየው። እኔ ልክ እንደ ሌባ ልክ እንደ አጭበርባሪ። ዋው አንድም ቀን እኔ አልሰበስብም ገንዘብ። አምጡ የሆነ ሰው እንርዳ አንልም። ከራሴ ከሰራሁት ነው የምሰጠው። ከሰራሁት ነው ካፌ ላይ አንስቼ ነው የምሰጠው። ምን አድርጌ ነው? ስለረዳው ነው? የወደቁትን ስላነሳው ነው? የታመሙት ጋር አብሬ ስለቆምኩ ነው?
እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራኦል እየተባልኩ የምሰደበው ምኑ ጋ ነው? እኔ ራሴ ፈልጌ አጣሁ። እኔ ራሴ ይቅርታ ለማለት ፈልጌ አጣሁ። የቱ ጋ ነው? የቱ ጋ ነው እኔ ወንጀለኛ መባለው? የቱ ጋ ነው? ገንዘብ አንስቼ ስለሰጠው የዘረፈው ነው ይባል። ሰው እኮ የዘርፈው አይሰጥም። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ እኔ ለሰው ሁሉ እንደ ሐሳብ ልተው የመጨረሻ ንግግሬ እንደ ኢትዮጵያዊ እንደ አንድ ዜጋ እንደ ወንድማችሁ የኔ ጥፋት ስተቴ ምኑ ጋር ነው? መርዳቴ ነው ስተቴ? ገንዘብ መስጠቴ ነው ስተቴ? እንደ ሌባ መቆጠር፣ እንደ ወንጀለኛ መቆጠር? ቢያንስ አንድ ሰው እንኳን ቢሆን ውሃ ጠጥቻለሁ። አንድ ሰው እንኳን ቢሆን መንገድ ላይ ያለ ሰው ቤት ሰርቼ ሰጥቻለሁ። ከኢትዮጵያ ዘርፈን የወጣው የኢትዮጵያ መንግስት አለ ያቅርብ። ባንክ ዘርፈው ነው። የትኛው ባንክ ነው? ብሔራዊ ባንክ ነው? አዋሽ ባንክ ነው? ዳሽን ባንክ ነው? አቢሲኒያ ነው? እኔ ያለው የነበሩ እነሱ ናቸው። ማን የተዘረፈው? ያቀርቡ። እኔ እንደውም ተወስዶብኝ የወጣው ነኝ። ንብረቴ ተወስዶብኝ፣ ገንዘቤ ተወስዶብኝ ከሀገሬ ጥዬ የወጣው ሰው ነኝ። እንኳን ልወስድ 5 ሳንቲም ልወስድ ቀርቶ ክሊር እንደሚያደርግ ተስፋ አደርጋለሁ። በዚህ ሐሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራኦልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካኝነት ያደረስከው ገንዘብ ደርሷል ወይ ብሎ ሲጠይቀው እርግጠኛ አይደለም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድን ነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ። በእናንተ በደጋጎች ሰጭነት፣ በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች፣ አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ፣ የተጀመረው በጎ ነገር ይቀጥላል። እንቀጥላለን። እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለኩትን ፖይንት አንስቻለሁ። ለሁላችሁም መልካም በዓል፣ መልካም ነገር ሁሉ እንዲገጥማችሁ እመኛለሁ። ወዳችኋለሁ። አመሰግናለሁ። በስተመጨረሻም ፍራኦል መረጃዎችን እያወጣ ነው። እስከ ዛሬ ከሱ ለእርዳታ በሚል ገንዘብ የወሰዱ ቲክቶከሮች ስም ዝርዝር ወጥቷል። ስም ዝርዝሩ ላይ እነማን እንዳሉ ብታዩ ለመገመት ራሱ ይከብዳል። ትላንት በሰራሁት ቪዲዮ ፍራኦል ኢቲቻ የእርዳታ ስራን ለሚሰሩ ቲክቶከሮች እስከ ዛሬ ላኩላቸው ገንዘብ ደረሰኝና ብዙ ማስረጃዎች እጄ ላይ ስላሉ ነገሩን ወደ ህግ ከመውሰዴ በፊት በአስቸኳይ ተገኝተው ምላሽ ይስጡኝ እያለ እንደሆነ ነግሬያችሁ ነበር። ዛሬ በፌስቡክ ገጹ ላይ ባጋራው መልእክት እንዲህ ሲል ሐሳቡን አስፍሯል። ከዚህ በታች የለጠፍኩት አጠቃላይ 10,118,401 ብር ያለ ቪዲዮ በቲክቶክ ላይቭ ላይ የለገስኩት ነው። ግን ማሳየቱ ባይጠቅምም እኔ ምን ስላጠፋሁኝ ነው የምሰደበው? እንደ ወንጀለኛ የምቆጠረው ከተቸገሩት ጋር መቆሜ ነው ሲል ህዝብን በመጠየቅ እስቲ አይታችሁ ፍረዱኝ፣ ይሄ ትንሹ ነው፣ ብዙ አለኝ በማስረጃ የለገስኩት፣ አካፈልኩትም ራሴው ከሰራሁት እንጂ ከማንም ሰብስቤ አይደለም ሲል በፌስቡክ ገጹ አጋርቷል። እናም ይሄን ይመስል ነበር ለዛሬ ያስኩላችሁ ቪዲዮ። ይሄን ነው የሚመስለው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እኔ ከወዲሁ ልሰናበታችሁ ባይ